ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ? ያተላችሁ የምትገኙት ግሎባል ስፖርት ከማርቆስ ኤልያስ ጋር ነው። አሰልጣኝ አስራት ኃይሌ በቅጽል ስሙ ጎራዴው ከዚህ ዓለም በሞት ከተለየን 1 ዓመት ሆኖታል። እጅግ በጣም አሳዛኝ ዜና ነው። በወቅቱ ከምንም በላይ ህልፈቱ ከሕክምና ስህተት ጋር መሆኑ ደግሞ የበለጠ የሚያንገበግብ ዛሬም ድረስ የቁጭት ስሜት የሚፈጥር አጋጣሚ እንደሆነ ይታወቃል። ግን በስራዎቹ ሁሌም የምናከብረው፣ የምንወደው፣ የምንዘክረው የሀገር ባለውለታ ሐውልት ሊቆምለት የሚገባው ታላቅ አሰልጣኝ ነው። በተጫዋችነት ዘመኑ እንግዲህ የመጀመሪያ ክለቡ ዳርማር እንደሆነ ይታወቃል፣ ልደታ አካባቢ። ከዛ ውጪ ጥጥ ማህበር የመጀመሪያ ክለቡ ነው። በዚህ በኩል ወደ ድሬዳዋ ሄዶ እዛ ነው የበለጠ የእግር ኳስ ህይወቱን ወደ ላቀ ምዕራፍ ያሸጋገረው አሰልጣኙ። በወቅቱ እንግዲህ አሰልጣኙ ሉቺያኖ ቫዛሎ ነበረ። የ6 ወር ኮርስ በጣሊያን ኮቨርቺያኖ ተምሮ ነው የመጣው። አዳዲስ ስልጠናዎችን ነበር ያመጣው። ዛሬም ድረስ የእሱ ስልጠና ተግባራዊ ይደረጋል። በጥጥ ማህበር ከአጥቂ ስፍራ ተጫዋችነት ወደ ተከላካይ የመለሰው ሉቺያኖ ቫዛሎ እንደሆነ ይታወቃል። አሰልጣኝ አስራት ኃይሌ በህይወት በነበረበት ጊዜ ስለ ሉቺያኖ አውርቶ አይጠግብም። ከጥጥ ማህበር ወደ ቅዱስ ጊዮርጊስ ለመምጣት ብዙ ፈተናዎች ነበሩ። ከካሳሁን ተካ ጋር አብረው የተጫወቱበት ጊዜ ነበር። እንደዚሁም ደግሞ ከዮርዳኖስ አባይ ቡሎ ወላጅ አባት አቶ አባይነህ ጌታሁን ጋር እንደዚሁ ተጫውተው አሳልፈዋል። ጠንካራ የተከላካይ ስፍራ ተጫዋች ነበር አሰልጣኝ አስራት ኃይሌ። ከአጥቂ ወደ ተከላካይ ከተሸጋገረ በኋላ ጎራዴ የሚለው ስሙም የበለጠ አግሬሲቭነቱን ለመግለጽ ሜዳ ላይ በአንድ ለአንድ ፍልሚያ የሚያደርገው ጠንካራ እንቅስቃሴ ነው። በተለይ በሕይወት በነበረበትም ጊዜ ይናገር ነበረ። አንዳንድ አስቸጋሪ አጥቂዎች ሲገጥሙት ኳሱን ያስረዝምና ከዛ በኋላ አጥቂው ሲመጣ እሱን ከነኳሱ ጭምር አንድ ላይ በመቀላቀል የሚፈጽመው ቴክኒካል ፋውል ነበር። በዛ ምክንያት የወጣለት ስም ነው። ለጥጥ ማህበር በሚጫወትበት ጊዜ እንግዲህ የሐረርጌ ምርጥ፣ በቅዱስ ጊዮርጊስ ያለ ደግሞ ለሸዋ ምርጥና ለመኢሰማ ተጫውቶ አሳልፈዋል አስራት። ከዛ ውጪ ኢትዮጵያ አስተናግዳ በነበረው 10ኛው የአፍሪካ ዋንጫ ላይ ተሳታፊ ነበር በቅዱስ ጊዮርጊስ ሳለ። ከዛ ውጪ በ11ኛው የአፍሪካ ዋንጫ ማጣሪያ ጨዋታዎች ላይም ተሰላፊ እንደነበር ይታወሳል። የ10ኛው የአፍሪካ ዋንጫ ኢትዮጵያ ላይ ሲስተናገድ ኢትዮጵያ ለሻምፒዮንነት ተገምታ ነበር። ነገር ግን ከምድቧ ማለፍ አልቻለችም። በተለይ መጨረሻው ከግብፅ ጋር የተከናወነው ጨዋታ 1-1 መጠናቀቁ ወደ ቀጣዩ ዙር እንዳታልፍ አድርጓት እንደነበር ይታወቃል። ጫማውን ከሰቀለ በኋላ እንግዲህ በህንፃ ኮንስትራክሽን፣ በቅዱስ ጊዮርጊስ እንደዚሁም በመከላከያ፣ ኢትዮ ኤሌክትሪክ፣ መድን፣ ደደቤት አሰልጥኖ አሳልፏል። 1975 ጫማውን ከሰቀለበት በማውረድ እንግዲህ ለቅዱስ ጊዮርጊስ ተጫውቷል። በወቅቱ መድን የተመሰረተበት ጊዜ ነበር። ወደ ላይኛው የሊግ እርከን ለማደግ የተከናወነ ጨዋታ እንደነበር በወቅቱ የሚታወስ ነው። ግን በመድን 2-1 በሆነ ውጤት ተሸንፏል። በወቅቱ ጌቱ መልካን፣ ከዛ ውጪ ሰለሞን ጭሬን፣ ኤርሚያስ ወንድሙን፣ ተስፋዬ መኮንን፣ መክብብ ይርዳው፣ ከዛ ውጪ ሌላኛው ተጫዋች ጌትዬ ፉድ፣ እነኝን የመሳሰሉ ዘነበ ቮልቮ፣ አቤይ ነጋሽ፣ እነኚህ የብሔራዊ ቡድን ተጫዋቾች የነበሩ ናቸው። በአብዛኛው ወጣቶች ናቸው። መድን በአዲስ የተመለመለበት ጊዜ ነበር። ጊዮርጊስ ደግሞ ከፈረሰበት ተመልሶ እንደ አዲስ የተዋቀረበት ጊዜ ነበር በሰለሞን መኮንን ሉቾ አስተባባሪነት። ግን ያው 2-1 መድን አሸንፎ ወደ ላይኛው የሊግ እርከን አደገ። ጊዮርጊስ ማለፍ አልቻለም። በአመቱ ግን አሰልጣኝ አስራት ኃይሌ እንግዲህ ይህንን ቡድን ከነ ችግሩም ቢሆን የተፈተነበትን ጊዜ እናስታውሳለን። ከኢትዮጵያ ቡና ጋር አንድ ላይ ያደጉበት ጊዜ ነበር 1976
መጨረሻ ላይ አሰልጣኝ አስራት ኃይሌ ነው ያሳደገው። የቆየው 1 ዓመት ነው 1977። ከዛ በኋላ እንዳይቀጥል ነው የተደረገው። ቡድኑን ለሻምፒዮንነት ካበቃ በኋላ በወቅቱ ብዙ የማያሳምኑ ነገሮች ነበሩ። እርሱም ወደ ሌላ ክለብ ያመራበት ጊዜ እንደነበር ይታወቃል። እንግዲህ ዲሲፕሊን ላይ ጠንክሮ መስራት ላይ እጅግ በጣም የተለየ የማያወላዳ አቋም እንደነበረው ይታወቃል። በነገራችን ላይ ኢትዮጵያ ውስጥ ጂም ያስጀመረው እሱ ነው። በወቅቱ በዜና መልክ ሲነገር ነበር። ቅዱስ ጊዮርጊስ የጀመረውን ጂም ሁላችንም እናስታውሳለን። መነሻው ደግሞ አሰልጣኝ አስራት ኃይሌ ነው። እንግዲህ በቅዱስ ጊዮርጊስ 1977 ቡድኑን ወደ ላይኛው የሊግ እርከን ካሳደገ በኋላ ወደ ሌሎች ክለቦች ነበር ያመራው። ባንኮችንም ያሰለጠነበት ጊዜ ነበረ በመሃል። ከዛ በኋላ 1985 መጨረሻ ወደ ቅዱስ ጊዮርጊስ ተመልሶ መጣ። 1986፣ 1987፣ 1988 በተከታታይ የአዲስ አበባ ሻምፒዮን የነበረበት ጊዜ ነበር በአሰልጣኝ አስራት ኃይሌ የተመራ ቅዱስ ጊዮርጊስ። ከዛ ውጪ 1988 የጥምር ድል ባለቤት ነበር። የአዲስ አበባም የኢትዮጵያም ሻምፒዮን እንደነበር ይታወቃል። በመሃል 1984 ላይ የጀመረው የኢትዮጵያ ብሔራዊ ቡድን አሰልጣኝነት ቆይታው ለስኬት እንዳበቃውም የሚታወስ ነው። እንግዲህ በቅዱስ ጊዮርጊስ እስከ 1993 ታህሳስ ወር ድረስ ቆይታ ነበረው። 1989 መጨረሻ ጊዮርጊስ 5ኛ ደረጃን ይዞ በመፈጸሙ ምክንያት ወደ ታችኛው ሊግ እንዲወርድ ተደርጎ ከዛ በኋላ በ1 ዓመት ጊዜ ውስጥ እንዲመጣ አድርጓል። አዲስ አበባና ድሬዳዋ ላይ የነበረ ውድድር ነው። ከሙገር ሲሚንቶ እና ባቡር ጋር ወደ ፕሪሚየር ሊግ ያደገበት ጊዜ ነበር። 1990 ለ91 በወቅቱ ስንታየሁ ጌታቸው ቆጬ ኮከብ ጎል አግቢ፣ እንደዚሁም ፋሲል ተካልኝ ኮከብ ተጫዋች፣ አሰልጣኝ አስራት ኃይሌ ደግሞ ኮከብ አሰልጣኝ የተባሉበት ጊዜ ነበር። በወቅቱ 1990 ለ91 በመጣበት ዓመትም ጊዮርጊስን ለፕሪሚየር ሊግ ሻምፒዮንነት አብቅቷል። በዛም ብቻ ሳይገታ የጥምር ድል ባለቤት እንዲሆን አስችሏል። እንደዚሁም 1992 በተከታታይ ይህን አሳክቷል። በፕሪሚየር ሊጉ አዲስ ቅርጽ የሊጉ በአዲስ ቅርጽ ከተጀመረ በኋላ በዚህ አዲስ ቅርጽ ሻምፒዮን ባክ ቱ ባክ ሻምፒዮን ወይም በሁለት ተከታታይ ዓመታት ዋንጫ በማንሳት አሰልጣኝ አስራት ኃይሌ ጎራዴው ቀዳሚ አሰልጣኝ ነው። 1991 እና 1992 1993ም እየመራ በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጦ ነው ውስብስብ በሆነ ዛሬም በግልጽ ባልተቀመጠ ምክንያት ከኃላፊነቱ እንዲነሳ የሆነው ቡድኑ በወጣት በተገነባው ኤልፓ 4-1 በተሸነፈበት ጨዋታ ዮርዳኖስ አባይ ቦሎ ሀትሪክ የሰራበት ነው። ከዛ በኋላ ከጊዮርጊስ ጋር መቀጠል አልቻለም። በቀጣዮቹ ዓመታት እንግዲህ የተለያዩ ክለቦችን አሰልጥኗል። መቻል ወደ ፕሪሚየር ሊግ ሲያድግ 1997-98 ለጥሎ ማለፍ ዋንጫ አብቅቶ መቻልን ይዞ በአፍሪካ መድረክ ላይ ተሳትፏል በካፍ ኮንፌዴሬሽን ካፕ። ከዛ በኋላ ኢትዮ ኤሌክትሪክን በ2001 እና 2002 ግማሽ ዓመት ድረስ አሰልጥነዋል። በኋላ ላይ መድንን ወደ ፕሪሚየር ሊግ አሳድጓል 2004 ለ2005። ከመድን በኋላ ደደቢትንም ይዟል። የመጨረሻ ክለቡ እንግዲህ በፕሪሚየር ሊግ ደደቢት እንደነበር ይታወቃል። በኋላ ላይ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት እና የተለያዩ የስራ ኃላፊነትን ወስዶ ሲሰራ እንደነበር የሚታወቅ ነው። ወደ ኢትዮጵያ እግር ኳስ ፌዴሬሽን ለመምጣት ያደረገው ጥረት ውስጡ በነበረው መጠላለፍ ምክንያት ሳይሳካ እንደቀረ ሁላችንም የምናስታውሰው እውነታ ነው። እንግዲህ በቅዱስ ጊዮርጊስ የበለጠ ስኬታማ ጊዜያትን አሳልፈዋል። በህንፃ ኮንስትራክሽን ዛሬም ድረስ የሚታወሱ ተጫዋቾች እንደ ጳውሎስ ጌታቸው ማንጎ፣ እንደዚሁም ቢተዋ ብሬን የመሳሰሉ ሰለሞን አየለ፣ እነኚህን ተጫዋቾች ብዙዎች የሚያስታውሷቸው ናቸው። በአረንጓዴ ማሊያ የእሱ እጅ ያረፈበት ቡድን እንደነበር ይታወቃል። ያ ቡድን ህንፃ ኮንስትራክሽን። ወደ ኢትዮጵያ ብሔራዊ ቡድን ስንመጣ እንግዲህ 1984 ሁለት ቡድን ነበረ። ዋና ቡድን በኢንስትራክተር መንግስቱ ወርቁ ይሰለጥናል። ከዛ ውጪ ሻዶ ቲም ወይም ተስፋ ቡድኑ ደግሞ በሱ ይሰለጥን ነበር። በዚህ አይነት መልኩ ነው የመጣው። 1993 ላይ የኢትዮጵያን ብሔራዊ ቡድን በ15 ቀን ዝግጅት 3ኛ ደረጃን ይዞ እንዲፈጽም አደረገ። አስራት በወቅቱ ጊዜ ስጡኝ፣ ከዛ በኋላ የ1 ወር ጊዜ ስጡኝና ከሩዋንዳ ዋንጫ ይዤ እመጣለሁ ብሎ ደብዳቤ አስገባ። ፌዴሬሽኑም ተቀበለው። ጥሩ ዝግጅት አደረገ። ያ ቡድን የአቋም መለኪያ ጨዋታዎችንም አደረገ። ሩዋንዳ ሄደ። ከዛ በኋላ ዋንጫ ይዞ ተመለሰ ከሩዋንዳ ቢ። ከዛ ውጪ ከነ
ብሩንዲ፣ ሩዋንዳ፣ ኬንያ ጋር ያደረጋቸውን ጨዋታዎች ብዙዎች ያስታውሳሉ። ኬንያን 2-1 አሸንፎ ዋንጫ ያነሳው ቡድን እንግዲህ ዋና አሰልጣኝ እርሱ ነበር። ምክትሉ ኢንስትራክተር ሰውነት ቢሻው እንደነበሩ ይታወቃል። እንግዲህ የነበረውን ድባብ እናስታውሳለን። ከሩዋንዳ ቡድኑ ዋንጫ ይዞ ሲመለስ በወቅቱ የቁጭት ስሜት ነበረው። ያው ቤቱ ቦሌ ኤርፖርት አካባቢ ነው። አትሌቶች በዓለም ሻምፒዮና በኦሎምፒክ ስኬታማ ሆኖ ሲመጡ የሚደረግላቸው አቀባበል የበለጠ መንፈሳዊ ቅናት ያሳድርበት ነበር። አሰልጣኝ አስራት ኃይሌ ያንንም ይናገር ነበር። እኔም ለሀገር ይህንን ማድረግ እፈልጋለሁ ብሎ ለራሱ ይነግር ነበር በተደጋጋሚ። ያንንም በሚገባ አሳክቷል። 1994 ታህሳስ ወር ላይ ከዛ በኋላ ያው በግፍ ነው እንዲባረር የተደረገው ወይም ምክትል እንዲሆን የተደረገው። ሻምፒዮን የሆነ አሰልጣኝ መቀጠል ሲገባው አሰልጣኝ ዮሐን ፊገነ የመጡት ወቅቱ። ከዛ በኋላ ጀርመናዊ አሰልጣኝ መጥተው የተፈጠረውን ነገር ብዙዎቻችን እናስታውሳለን። ምክትል ሆኖ እስከ መጋቢት ወር ድረስ ነበር የቀጠለው አሰልጣኝ አስራት ኃይሌ። 1995 በዮሐን ፊገ ዋና አሰልጣኝነት አሰልጣኝ አስራት ኃይሌ እና እንደዚሁም ሰብስቤ ይባስ ምክትል ነበሩ። በወቅቱ በሶማሊያ ሳይቀር ተሸንፎ በቀጣዩ ዓመት ሻምፒዮን የነበረው ቡድን በዮሐን ፊገ እየተመራ በሶማሊያ ጭምር ተሸንፎ ከምድብ ማጣሪያ ውጪ የነበረበት ጊዜ ነው። በኋላ አሰልጣኝ አስራት ኃይሌ በድጋሚ ተመለሰ። በወቅቱ እንግዲህ ፋራ አዶ የሚባሉትን የሶማሊያ እግር ኳስ ፌዴሬሽን ፕሬዚዳንት እናስታውሳለን። ዛሬ በሕይወት የለም። የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን ከሜዳ ወርደው የተሳደቡበት ጊዜ ነበር። ዘረኞች ናችሁ እናንተ ብለው የሀገራችሁ አሰልጣኝ እያለ በቀለም ስለምታምኑ ብቻ ሌላ አሰልጣኝ አመጣችሁ፣ ይህን አሰልጣኝ ማስቀጠል ነበረባችሁ፣ አምና ዋንጫ እንድትወስዱ ያደረጋችሁን አሰልጣኝ ብሎ መሳደባቸው ይታወሳል፣ የኢትዮጵያ እግር ኳስ ፌዴሬሽን አመራሮችን። ከዛ በኋላ እንግዲህ አሰልጣኝ አስራት ኃይሌ 1997 ላይ የአላሙዲ ሲኒየር ቻሌንጅ ካፕ 1997፣ 98፣ 99 $1.5 ሚሊዮን ሼህ መሐመድ ሁሴን አሊ አላሙዲን ለውድድሩ ማስኬጃ እንደዚሁም የሽልማት ክፍያን ጨምሮ የመደቡበት ጊዜ ነበረ። $1.5 ሚሊዮን። ያን ጊዜ ዶላር እንግዲህ $1 ወደ 8 ብር 9 ብር አካባቢ ነበረ። ከአሁኑ ጋር የሚነጻጸር አይደለም ልዩነቱ። ዞሮ ዞሮ የመጀመሪያው ዋንጫ 1997 አዲስ አበባ ላይ ነበር የተዘጋጀው። የኢትዮጵያ ብሔራዊ ቡድን ብሩንዲን 2-1 በማሸነፍ ጀምሮ እንግዲህ በማሊያ ያከናወናቸውን ጨዋታዎች በድል በመወጣት የበለጠ የተፈተነው ከኬንያ ጋር ባደረገው ጨዋታ ነበር። 2-0 እየመራ 2-2 የተለያየበት፣ ከዛ በመለያ ምት ያሸነፈበት፣ በፍጻሜው ጨዋታ ብሩንዲን 3-0 አሸንፎ ዋንጫ ያነሳበት ጊዜ እንደነበር ይታወቃል። 1980 ኢትዮጵያ የሴካፋ ዋንጫ ካነሳች በኋላ ለመጀመሪያ ጊዜ የተስተናገደ የሴካፋ ውድድር ነበር። ስለዚህ ከ17 ዓመት በኋላ ሌላ የሴካፋ ዋንጫ ለሶስተኛ ጊዜ የተገኘበት ጊዜ ነበር። አዲስ አበባ ላይ ነበር የአጋጣሚ። በዛ ውድድር ላይ እንግዲህ ከሩዋንዳ ጋር 0-0 ከተለያየው የኢትዮጵያ ብሔራዊ ቡድን ውጤት ውጪ ሌሎቹ ጨዋታዎች በድል የተጠናቀቁ እንደነበር የሚታወስ ነው። ግን በዛው አልቀጠለም። በዛ ዓመት ከብሔራዊ ቡድኑ ጋር ተለያየ። ወደ መቻል ነው በቀጥታ እያመራው። በእርግጥ መቻልንም እያሰለጠነ ነበር የኢትዮጵያን ብሔራዊ ቡድን ያሰለጥን እየነበረውና ይሄ አጋጣሚ ለየት ይላል። ከዛ በኋላ ለመጨረሻ ጊዜ 1999 ላይ ነው የኢትዮጵያን ብሔራዊ ቡድን ያሰለጠነው። ብዙም ረዥም ርቀት መጓዝ አልቻለም። የተለያዩ አሰልጣኞች ነበር በወቅቱ ያሰለጠኑት የነበረውን፣ ኢንስትራክተር ሰውነት ቢሻው፣ ከዛ በኋላ አሰልጣኝ ስዩም አባተ፣ ከዛ በኋላ አሰልጣኝ አስራት ኃይሌ እያለ ብዙዎች፣ አሰልጣኝ ጸጋዬ ደስታ፣ ጋሽ ከማል፣ ዳኛ አሰፋ፣ እንደዚሁም ተስፋዬ የኦሜርላው አስደናቂ ተጫዋች ተስፋ የፈጠነ፣ እነኚህ ሁሉ በኃላፊነት ተሹሞ እንደነበር ይታወቃል። ኢንስትራክተር አወራ ሀብቴ ለዚሁ የሚጠቀሱ ናቸው። ዞሮ ዞሮ እንግዲህ ለመጨረሻ ጊዜ ያሰለጠነው 1999 ላይ ነው። በአንድ አጋጣሚ እንግዲህ ኢትዮጵያ ብሔራዊ ቡድን በዕለተ ፋሲካ 1999 በዲሞክራቲክ ሪፐብሊክ ኦፍ ኮንጎ 2-0 ተሸንፎ የኢትዮጵያ ብሔራዊ ቡድን በወቅቱ እንግዲህ ትሬሰር ሎማኖ ሉዋልዋ የነበሩበት ቡድን ነበር። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ 2-0 ተሸንፎ የመስፍን አህመድ ጢቃሶ ከአንድ
ተጫዋች ጋር ከትሬሰር ሎማኖ ሉዋሉዋ ጋር ፎቶ ሲነሳ በወቅቱ እንግዲህ የፖርትስምዝ የኒውካስል ዩናይትድ ተጫዋች ሆኖ ብዙዎች ያስታውሱታልና ከእሱ ጋር ፎቶ ሲነሳ አገር ተሸንፋ እንዴት አብረ ፎቶ ትነሳለህ ብሎ ሜዳ ውስጥ ያሯሯጠውን አጋጣሚ ይታወቃል። አሰልጣኝ አስራት ኃይሌ መስፍን አህመድ ጢቃሶን የበለጠ በስታዲየሙ የነበሩ ተመልካቾች ዘና ያሉበት አጋጣሚ ነው። ጢቃሶ ሜዳ ውስጥ ከዛ ከአስራት ኃይሌ ዱላ ለማምለጥ ሜዳውን ያካለለበት ፍጥነት 90 ደቂቃ ከሮጠው አንጻር በጣም የተሻለ ነው ብለው ብዙዎች ይቀልዳሉ። ዞሮ ዞሮ አሰልጣኝ አስራት ኃይሌ ከአሰልጣኝም በላይ ነው። ትውልድ በመቅረጽ ተጫዋቾችን በእግር ኳስ ተጫዋችነታቸው ብቻም ሳይሆን በሕይወታቸው ጭምር እንዲለወጡ አድርጓል። እንግዲህ ፋሲል ተካልኝ፣ ዘሪሁን ሸንገታ ለዚህ ምስክር ናቸው። ልክ እንደ ፔፕ ጋርዲዮላ ሁሉ በእርሱ ስር የሰለጠኑ ተጫዋቾች ጫማቸውን ከሰቀሉ በኋላ አሰልጣኝ ሲሆኑ ተመልክተናል። በእርሱ ደረጃ ኢትዮጵያ ውስጥ እንዲህ አይነት ተጽዕኖ የፈጠረ ማግኘት አይቻልም። ፋሲል ተካልኝና ዘሪሁን ሸንገታ የእሱ ልጆች ናቸው። 1993 በኤልፓ 4-1 ከተሸነፈ በኋላ ጥር 1993 ከወጣው ኢንተርስፖርት ጋዜጣ ጋር ከኃላፊነት ከተሰናበተ በኋላ የሰጠው ቃለ ምልልስ ነው። እኔ ፈሪሃ እግዚአብሔር አለኝ፣ የሰው ቃል አልፈልግም፣ የራሴንም ያለ አግባቡ መስጠት አልሻም። አሁን አንድ የምሰማው ነገር አለ። አስራት ለአንዳንድ ተጫዋቾች ኢንፎርሜሽን እንዲያቀብሉት ሞባይል ስልክ ገዝቶ ሰጥቷል የሚል። እኔ አይደለም ለእነርሱ ልገዛ ቀርቶ ለራሴ ሞባይል ስልክ የለኝም። አሉባልታዎች የተያያዙት ስም ማጥፋት ነውና ገና ከዚህም በላይ እንደሚወራ እርግጠኛ ነኝ ብሎ ነበር። ለአንዳንድ ተጫዋቾች ኢንፎርሜሽን እንዲያቀብሉት የተባሉት ሁለቱ ተጫዋቾች ፋሲል ተካልኝና ዘሪሁን ሸንገታ ናቸው። ከእርሱ መልቀቅ በኋላ በቅዱስ ጊዮርጊስ የቆዩት አጭር ዓመት ነው። ፋሲል ተካልኝ 1 ዓመት ተኩል፣ ዘሪሁን ሸንገታ 2 ዓመት ተኩል ነው የቆየው። የእሱ ልጆች ናቸው በሚል ብዙ ፈተና እንደደረሰባቸውም በወቅቱ ሲነገር ቆይቷል። እንግዲህ ፋሲል ተካልኝ 2007 ግማሽ ዓመት ቅዱስ ጊዮርጊስን ለፕሪሚየር ሊግ ሻምፒዮንነት አብቅቶ ነበር። ከኔዶር ዶስ ሳንቶስ ቡድኑን ከተረከበ በኋላ የፕሪሚየር ሊጉን ዋንጫ። ዘሪሁን ሸንገታ በ2014 እና በ2015 በዋና አሰልጣኝነት ቅዱስ ጊዮርጊስን ለፕሪሚየር ሊግ ሻምፒዮንነት አብቅቷል። የአሰልጣኝ አስራት ኃይሌ ተጽዕኖ ነው። አሰልጣኝ ውበቱ አባተ በእርሱ ስር ሰልጥነዋል። ጸጋዬ ኪዳነ ማርያም፣ ከዛ ውጪ ደጋረጋ ሊግዛው የባህር ዳር ከነማ አሰልጣኝ፣ ጳውሎስ ጌታቸው ማንጎ፣ ገብረመድህን ኃይሌ፣ ስዩም ከበደ፣ ዮሐንስ ሳሌ፣ ሰለሞን መኮንን ሉቾ በእርሱ ስር የሰለጠኑ አሰልጣኞች ናቸው። በዚህ ሰዓት እያሰለጠኑ የሚገኙት አብዛኛዎቹ። ሌሎችም እንደዚሁ የሚጠቀሱ ትልልቅ አሰልጣኞች አሉ በእርሱ ስር ሰልጥነው ትልቅ ደረጃ እየደረሱ። በዚህ ደረጃ ተጽዕኖ ፈጣሪነቱ እጅግ በጣም ከፍተኛ ነው። አሰልጣኝ አስራት ኃይሌ እንግዲህ በኢትዮጵያ እግር ኳስ ትልልቅ ስራዎችን ሰርቷል። 53 ዓመት ከተጫዋችነት እስከ አሰልጣኝነት ቆይቷል። ለብዙ አሰልጣኞች አርአያ የሚሆን ስራውን በአግባቡ በንጽህና የሚሰራ ታላቅ ባለሙያ እንደሆነ ሁላችንም የምንስማማበት እውነታ ነው። ቅዱስ ጊዮርጊስና እንደዚሁም ደግሞ መድንን ከታች ወደ ላይ ያሳደገበት መንገድ ዛሬም ድረስ ይታወሳል። በብሔራዊ ቡድን የመጀመሪያው አሰልጣኝ ነው ከሀገር ውጭ በሲኒየር ደረጃ ወይም በዋናው ብሔራዊ ቡድን ዋንጫ ይዞ የመጣ ይሄ ዛሬም ድረስ የሚታወስ ነው። ዞሮ ዞሮ እንግዲህ አሰልጣኝ አስራት ኃይሌ ከዚህ ዓለም በሞት ከተለየ 1 ዓመት አልፏል። በሕክምና ስህተት ምክንያት መሆኑ ደግሞ እጅግ በጣም የሚያንገበግብ ነው። ሁሉም የስፖርት ቤተሰብ የሚችለውን አድርጓል። ቱርክ ሀገር ሄዶ ታክሟል። ግን ሕክምናው የተሳሳተ መሆኑን ተከትሎ እንግዲህ ቢያንስ በክለብ አስተዳደር አመራርነት፣ በፌዴሬሽን አመራርነት፣ በአማካሪነት ብዙ መጥቀም በሚችለው እድሜ ከዚህ ዓለም በሞት ተለይቷል። ይህ እጅግ በጣም አሳዛኝ ነው። እስከ ቅርብ ጊዜ ድረስ በህይወት እስከነበረበት ጊዜ ድረስ ጠዋት 11 ሰዓት ላይ ተነስቶ ስፖርት ይሰራ ነበረ። ጠንካራ ሰው እንደነበረም ሁላችንም እናስታውሳለን። ኢትዮ ኤሌክትሪክን ወይም ኤልፓን በሚያሰለጥንበት ጊዜ እርሱ የሚሰራውን ፑሻፕ
ተጫዋቾቹ ሊሰሩ ሲቸገሩ እንደነበር በቅርብ ርቀት የምናውቃቸው ሲነግሩን ነበረ። ከተጫዋች ጋር ምንም አይነት የተለየ ግንኙነት የለውም። ተጫዋች ሲያጠፋ ለኮሚቴ አሳልፎ አይሰጥም። ራሱ ነው ቅጣቱን እዛው የሚወስደው። አካላዊ እርምጃም ይወስዳል። ልቡ ንጹሕ ነው። ለቀረቡት እጅግ በጣም መልካም ሰው ነው። ለትዳሩ ታማኝ፣ ቤተሰቡን አክባሪ፣ በሕይወት እያለ እንግዲህ ልጆቹን ቆሞ የዳረ ለወግ ማዕረግ የበቃ ታላቅ አሰልጣኝ ነበር። አሰልጣኝ አስራት ኃይሌ ጎራዴው ሁሌም እንወዳለን፣ እናስባለን። እግዚአብሔር ነፍስን በአጸደ ገነት ያኑረው። ለቤተሰቦችም በድጋሚ መጽናናት ይስጥልን።